ግብር ስንከፍል ግብር። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ የገቢዎች ሚኒስቴር መካከለኛ ግብር ከፋዮች ቁጥር 1 ቅርንጫፍ ጽሕፈት ቤት ይፋዊ የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናላችን ላይ ለግብር ከፋዮቻችን ግብር ነክ የሆኑ መረጃዎችን፣ የግብር አዋጅ ደንቦችና መመሪያዎችን መሰረት አድርገን እናቀርባለን። ለዛሬ በገቢ ግብር አዋጅ ማሻሻያ 1395 እና እንደዚሁም ደግሞ በመመሪያ ቁጥር 7/2011 መሰረት ባልተከፋፈለ ትርፍ ላይ ስለሚከፈል ግብር መረጃ ማቀርብላችሁ ይሆናል። ባልተከፋፈለ ትርፍ ላይ ማቀርብላችሁ መረጃ የሚከተሉትን ጥያቄዎች ምላሽ የሚሰጥ ይሆናል። አንደኛ፣ ያልተከፋፈለ ትርፍ ማለት ምን ማለት ነው? ሁለተኛ፣ ባልተከፋፈለ ትርፍ ላይ የሚከፈለው የግብር ምጣኔ ምን ያህል ነው? እንዲሁም መቼ ይከፈላል? በሶስተኛ ደረጃ ደግሞ ያልተከፋፈለ ትርፍ የሌለው አንድ ድርጅት ምን ማድረግ አለበት የሚሉትን ለጥንቃቄ ይረዳችሁ ዘንድ የምንመለከት ይሆናል። ከትርጓሜው ስንነሳ ያልተከፋፈለ ትርፍ ማለት አንድ ድርጅት የሂሳብ ዓመቱ ከተጠናቀቀ በኋላ ባሉት 12 ወራት ጊዜ ውስጥ ለባለድርሻዎች ያላከፋፈለው ወይም ደግሞ ካፒታሉን ያላሳደገበት የተጣራ የድርጅቱ ትርፍ ሲሆን በሀገር ውስጥ በቋሚነት በሚሰራ የንግድ ድርጅት አማካኝነት ለውጭ ኩባንያ ያልተላከ ትርፍንም የሚያካትት ይሆናል። የግብር ምጣኔውን ደግሞ ስንመለከት ባልተከፋፈለ ትርፍ ላይ የሚከፈለው የግብር ምጣኔ ከነሐሴ 1 2017 ጀምሮ ወደ 15 በመቶ ከፍ ብሏል፣ ወይም 15 በመቶ ነው። የሚከፈልበት ጊዜ ደግሞ ስንመለከት ከላይ የጠቀስነው 12 ወራት ጊዜ ከተጠናቀቀ በኋላ ባሉት 2 ወራት ጊዜ ውስጥ የሚከፈል ይሆናል። እንደ ምሳሌ ድርጅቱ የሂሳብ ዓመቱ የሚጠናቀቀው በኢትዮጵያ በጀት ዓመት ሰኔ 30 2017 ከሆነ ከሐምሌ 1 2017 እስከ ሰኔ 30 2018 ድረስ የ12 ወር ጊዜው ሲሆን እነዚህ ወራቶች ከተጠናቀቁ በኋላ ባሉት 2 ወራቶች ማለትም ከሐምሌ 1 2018 እስከ ጳጉሜ 5 2018 ባልተከፋፈለ ትርፍ ላይ የሚከፈለውን ግብር ያለ ቅጣት መክፈል ይችላል ማለት ነው። ይህ ጊዜ ግን ካለፈ ግብሩን የሚከፍለው በወለድና በቅጣት ይሆናል ማለት ነው። ስለዚህም ግብር ከፋዮቻችን አላስፈላጊ ወጪ እንዳይመጣባቸው ግብራቸውን በወቅቱ እንዲከፍሉ ማሳሰብ እንወዳለን ማለት ነው። ከዚህ ጋር ግን ተያይዞ ያልተከፋፈለ ትርፍ ግብር መክፈያ ጊዜና የተከፋፈለ ትርፍ የመክፈያ ጊዜን የሚደባልቁ ወይም ደግሞ የሚምታታባቸው ግብር ከፋዮቻችን ስላሉ እሱን እዚሁ ጋር በለይተን ብንሄድ መልካም ይሆናል። የተከፋፈለ ትርፍ ያለው አንድ ድርጅት የተከፋፈለ ትርፉን ግብር የሚከፍለው ይሄ 12 ወራት ከተጠናቀቀ በኋላ ባሉት 2 ወራቶች ሳይሆን የትርፍ ክፍፍሉን ውሳኔ ካደረገበት ወይም ትርፍ ክፍፍሉን ካከፋፈለበት ጊዜ አንስቶ ካለው ወር ጀምሮ ባሉት 2 ወራት ውስጥ የመክፈል ግዴታ ይኖርበታል ማለት ነው። ምሳሌ አድርገን ይህንን ዓመት ብንወስድ ለምሳሌ ዛሬ ጥር 18 ግብር ክፍፍል ቢያደርግ ውሳኔ ቢሰጥ ይህንን የተከፋፈለ ትርፍ ላይ የሚከፈለው ግብር መቼ ይሆናል ማለት ነው? ይህንን ወር ጨምሮ የጥር ወር ጨምሮ በቀጣይ የካቲት 1 እስከ 30 ድረስ የመክፈል ግዴታ ይኖርበታል ማለት ነው እንጂ ሐምሌና ነሐሴን መጠበቅ የለብንም ማለት ነው። በተከፋፈለ ትርፍ ላይ ለሚከፈል ግብር ላይ ደግሞ የተከፋፈለ ትርፍ ካለው ለባለድርሻዎች ካከፋፈለ ትርፉን ያው ግብር ስለሚከፈልበት ግብር የከፈለበት ደረሰኞች ማስረጃ ሆኖ ያገለግላል ነው። ነገር ግን ካፒታሉን አሳድገው ከሆነ በትክክል ካፒታሉ አደገ የሚባለው አንደኛ ይህንን ካፒታሉ ስለማደጉ ቃለ ጉባኤ መያዝ አለበት። ይህ ቃለ ጉባኤ ደግሞ በሰነዶች ምዝገባና ማረጋገጫ ከሰኔ 30 በፊት ቅድም ባነሳነው ምሳሌ መሰረት ከሰኔ 30 2018 በፊት መጽደቅ አለበት። መጽደቅ ብቻ ሳይሆን ይህ በዚህ በጸደቀው ቃለ ጉባኤ መሰረት ደግሞ የንግድ ፍቃዱ ላይ እና የንግድ ምዝገባው ላይ ካፒታሉን ማሳደጉን ማሳየት አለበት ማለት ነው። ይህም ባደረገ በ30 ቀናት ውስጥ ለገቢዎች ቅርንጫፍ ጽሕፈት ቤት ካፒታል ማሳደጉን ማሳወቅ አለበት። ይህንን ካደረገ ያልተከፋፈለ ትርፍ የለውም ማለት ነው። በዚህ ምክንያት የሚከፈል ግብር አይኖርም ማለት ነው።
ነገር ግን በተለያዩ ምክንያቶች ድርጅቱ ዘግይቶ ካፒታሉን ያሳደገው የተሰጠው የጊዜ ገደብ ካለፈ በኋላ ቢሆን ማለትም ከሰኔ 30 በኋላ ካፒታሉን አሳድጎ ቢሆን ወይም ደግሞ ከዛ ቀደምም አሳድጎት ነገር ግን ካፒታል ማደጉን ንግድ ፍቃዱና ንግድ ምዝገባው ላይ ያሳየው ከሰኔ 30 በኋላ ከሆነ ካፒታሉን ምንም እንኳን ቢያሳድግም እንዳላሳደገ ተቆጥሮ ካፒታል በማሳደጉ ነፃ ይሆን የነበረው 15% ግብር የሚከፈል ይሆናል ማለት ነው። ስለዚህ ግብር ከፋዮቻችን ማድረግ ያለባቸው ጥንቃቄ ያልተከፋፈለ ትርፍ ከሌላቸው ወይም ደግሞ የተጣራ ትርፋቸውን ካፒታላቸውን የሚያሳድጉበት ከሆነ ንግድ ፍቃዳቸው ላይ ለማሳየት ንግድ ምዝገባቸው ላይ ለማሳየት ገቢዎችንም በጊዜው መጥቶ ለማሳወቅ ይረዳቸው ዘንድ ቀደም ብለው ያንን ማድረግ መቻል አለባቸው ማለት ነው። ሌላው ደግሞ ካፒታላችንን በጊዜው ንግድ ፍቃድና ንግድ ምዝገባችን ላይ አሳድገን ከሰኔ 30 በፊት አሳድገን ነገር ግን ቅርንጫፍ ጽሕፈት ቤቱን ያላሳወቅነው ከሆነስ ምን ይከተላል የሚለውን እንመልከት። ቅርንጫፍ ጽሕፈት ቤቱን ባለማሳወቃችን የቅርንጫፍ ጽሕፈት ቤቱ ውሳኔ አውጥቶብን ከሆነ ባልተከፋፈለ ትርፍ ላይ እኛ ካፒታላችንን አሳድገን ንግድ ፍቃድና ንግድ ምዝገባ ላይም አሳይተን ነገር ግን ቅርንጫፍ ጽሕፈት ቤቱን ያላሳወቅን ከሆነና ቅርንጫፍ ጽሕፈት ቤቱ ውሳኔ አውጥቶብን ከሆነ ከውሳኔ በኋላ ካፒታል ማደጉ ሲታወቅ በምናቀርባቸው ማስረጃዎች መሰረት ፍሬ ግብሩና ወለዱ ይቀርና ነገር ግን ባለማሳወቃችን የግብሩን ልንከፍል የሚገባ የነበረውን ግብር 5% እስከ 25% በቅጣት መልክ እንከፍላለን ማለት ነው። ሁለተኛው ሊሆን የሚችለው ካፒታላችንን በአግባቡ አሳድገናል ግን አላሳወቅንም፣ ውሳኔም ቅርንጫፍ ጽሕፈት ቤቱ አላወጣብንም። በ30 ቀን ውስጥ ግን ስላላሳወቅን ምን ሊከሰት ይችላል? ባለማሳወቅ የሚጣለውን ቅጣት በታክስ አስተዳደር አዋጅ 983/2008 መሰረት በአንቀጽ 104 መሰረት ቅጣት በአስተዳደራዊ ቅጣት የሚጣልብን ይሆናል። ይህም ወደ 10,000 ብር የሚጠጋ ይሆናል ማለት ነው። ስለዚህ ግብር ከፋዮቻችን አላስፈላጊ ወጪዎችን ለመታደግ አሁን ያልናቸውን ከግምት ውስጥ በማስገባት ካፒታላችሁን የምታሳድጉ ከሆነ ከወዲሁ ካፒታላችሁን አሳድጋችሁ ቃለ ጉባኤውን በሰነዶች ምዝገባና ማረጋገጫ አጸድቃችሁ ንግድ ፍቃድ ላይ እና ንግድ ምዝገባ ላይ ካፒታሉን ማሳደጉን አመላክታችሁ ለቅርንጫፍ ጽሕፈት ቤቱ በጊዜ ማሳወቅ ይጠበቅባችኋል ማለት ነው። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበረ። ሌላ ጊዜ በሌላ መረጃ እስከምንገናኝ ድረስ ቸር ሰንብቱ።